ሰላም ውድ የቻናል ቤተሰቦቻችን፣ እስቲ ዛሬ ደግሞ ስለ አንዳንድ ነገሮች እናውራ። ስለ ግል ህይወቴ ላውራችሁ። ምናልባትም ሊጠቅማችሁ ይችል ይሆናል። ልጅ እያለሁ በጣም ጎበዝ ተማሪ ነበርኩ። በቃ በግቢ ውስጥ አንደኛ ያወጣ ነበር፣ ስቃይ ነበርኩኝ። እናም እስከ 10ኛ ክፍል በጣም ይሰቀልኩ ነበር። ከዛ እስከ 12ኛ ክፍል፣ ከዛ ዩኒቨርሲቲ ገባሁኝ። ሜዲሲን ጆይን አደረኩኝ። እዛም ሰቅዬ ወጣኝ። ግን መጥቼ የተቀጠርኩት ገንዘብ ለምንም ለቀለብ እንኳን ማይሆን ገንዘብ ነበር። ኤክስፔክቴሽን አለ። በቃ እንደዚህ ሆኜ ተመሬ ወጥቼ ሰው የሚያያችሁ ነገር ዶክተር ሲሆን ይሰሙ ስሜት አለ። ግን ነው በኋላ ላይ ግን 3 ዓመት እየሰራው ቢዝነስ ጀመርኩ። ህይወት በጣም ግራ ሲገባኝ፣ ማሰብ ሲያቅተኝ ቢዝነስ ጀመርኩ እና በህይወቴ ላይ ለውጥ እያየሁ ምናምን መጣ። ምን ልላችሁ ነው ታዲያ? አሁን ኢትዮጵያ ውስጥ እውነት ለማውራት መማር ትርጉም እያጣ ነው። ምክንያቱም አስቡት፣ እኔ አሁን ኦልሞስት 12 እስከ 12ኛ ክፍል 12 ከዛ ዩኒቨርሲቲ ከኮሮናም ስላለ 8 ዓመት ነው። 20 ዓመት በትምህርት የጨረሰ ሰው እጁ ላይ 30 ሺህ ማይደርስ ገንዘብ ሲገባለት አስቡት። አሁን ራሱ ስንት ነው? አሁን ራሱ 19 ሺህ ምናምን ነው ዶክተር የሚከተለው። አስቡት እስቲ። በዛ ላይ በየቦታው ዲቲ የተከፈለ አይደለም። እንዴት ነው በዚህ ኑሮ ውድነት መኖር የሚቻለው? አስቡት እስቲ። እናም ሌላ ማይነር የሆኑ ቢዝነሶችን ጀመርኩኝ። በሰዓቱ ለኔም ከባድ ነበር። ዶክተር ሆኖ ይሄን ስራ መስራትን በጣም አሰቃይ ነበር። ግን ጨከንኩኝ። ምንም ማድረግ አልቻልኩም። ትንሽ ሻይ ቡና ቤት ከፈትኩኝ። ፏያለች ነበረች ምናምንና የእውነት እኔ ወር ከማገኘው እጥፍ ነው ማግኘት የጀመርኩትና በጣም ገረመኝ። አንዳንዴ ምን አለ መሰላችሁ፣ እኔ ሳስበው ህይወታችንን እንዲሁ ዝም ብለን በደፈናው እንትን እያለን እየገፋን ያለን እየመሰለኝ ያለው። ምክንያቱም እኔ አሁን 20 ዓመት ሙሉ ተመሬ ይሄን ያክል ገንዘብ ነው የማገኘው። ግን አሁን ገና 3 ዓመት ሳይሞላ አስቡ፣ ሻዩናው እጥፍ ነው እንትን ያለኝ የነበረውና ያ ነበር ለኔ መነሻ ሆነልኝ። በኋላ ኢኮኖሚው ገባሁኝ። የተሻለ ህይወት መኖር ጀመርኩኝ። የተሻለ ክፍያ መከፈል ጀመረኝ። ሲኒየር ቲም መማር ጀመርኩኝ። እግዚአብሔር ይመስገን አሁን ያለሁት ህይወት ደስ የሚል ነው። ግን ምን ልላችሁ ነው፣ አንዳንዴ እስቲ ስራ መናቅ የለብንም ብዬ ነው ከሰውና ያለውን ነገር አይቶ በቃ ትንሽም ቢሆን ተጨማሪ ገቢ፣ ምክንያቱም ፍሪደም ይኖራል። የእውነት ጭንቀት አለ። አብዛኛውን ጊዜ ምንም እኮ የምንሰራው ነገር የለም፣ ግን እንጨነቃለን። መስራት እየቻለን ትንሽ ነገሮች አይከብድም። ሻይ ቡና ቤት መክፈት፣ እንደዚህ ማይነር ነገሮችን ይሁን አንዳንዴ ታጅታቁ ነው። ትንንሽ ነገር ሰው ሰርቶ ከሱ ነው የሚነሳው ነው ያለው ሰው ካለ የሆነ ነገር መስራት መጀመር አለባቸው ብዬ ነው የማምነው ነው። አንዳንዴ ህይወትን ለምን ሌላ ነገር ብር ካለ ዩቲዩብ አትጀምሩ? አዋጪ ነው። ያይቻለ ስንት ሰው አለ አሁን ዩቲዩብ ላይ ሶሻል ሚዲያ ላይ ሰው ራሱን እየለወጠ ነው። ከሱ አልፎ ቤተሰቦቻቸውን አይታችሁ ታውቃላችሁ? አብዛኞቹ ቲክቶከሮች ምንድን የሚሉት ለእናቴ ቤት ገዝቼ ለቤተሰቦቼ እንዲልኬ የሚነዱትን መኪና አይታችሁ ከሆነ የሚኖሩትን ህይወት አይታችሁ ከሆነ ኢትዮጵያ ውስጥ አንድ የተማረ ሰው ማይኖር ህይወት ነው። የምን ፖለቲከኛው ራሱ ይሄን ህይወት ይኖራል ብዬ የለም። እና መሞከር፣ መልፋት፣ ራስን መለወጥ፣ ሁሌ ማሰብ፣ ሁሌ መስራት ይጠበቅብናል ብዬ ነው የማምነው ነው። ለውጥ ለማምጣት ደግሞ ግዴታችን ነው ይሄ ነገር። ስለዚህ ምናልባት እናንተም በህይወታችሁ ራሳችሁን ለመቀየር ስታስቡ እንደዚህ አይነት ነገር ብታደርጉ የተሻለ ነው። በህይወታችሁ ውስጥ ለውጥ የሚያመጣ ከሆነ ይህን ፔጅ ሰብስክራይብ አድርጉ፣ ፎሎ አድርጉ። አመሰግናለሁ።